ሰላም እንዴት ናችሁ? ስሜ ዶክተር ዮሐንስ ቀፋ እባላለሁ። ዛሬ እስቲ ስለ ጉበት በሽታ ምን ያህል ታውቃላችሁ? ጉበት ወይስ ሄፓታይቲስ የምንለው ማለት ነው። ሄፓታይቲስ ማለት ኢንፍላሜሽን ኦፍ ሊቨር ማለት ነው። ኢንፍላሜሽኑ በሁለት ይካፈላል፣ ክሮኒክ እና አኩት ተብሎ በሁለት ይካፈላል። አኩት የምንለው እስከ 6 ወር፣ ክሮኒክ የምንለው ፐርሲስተንትሊ ከ6 ወር በላይ ነው። ሄፓታይቲስ የሚከሰተው በቫይረስ ነው። ሁለተኛ በድራግ ናቸው። ዛሬ ማውራት የምፈልገው ስለ ሄፓታይቲሱ፣ ስለ ኢንፌክሽኑ በቫይረስ የሚመጣ ናቸው። እነሱም በ5 ቫይረሶች ነው ናቸው ኮዝ የሚያደርጉት። ሄፓታይቲስ ኤ እስከ ሄፓታይቲስ ዲ ናቸው። ሄፓታይቲስ ኤ እና ኢ በፌኮ ኦራል ወይስ በኮንታክት የሚተላለፉ ሲሆን ሄፓታይቲስ ቢ እና ሲ ደግሞ በ3 በኩል ይተላለፋል። እነኙም በእናት ወደ ልጅ፣ ሁለተኛ በሴክሹዋል ወይስ የግብረ ሥጋ ግንኙነት ጊዜ፣ ሶስተኛ በኢንጁሪ ወይስ በአንድ ኒድል በመጠቀም ናቸው። ክሮኒክ ሄፓታይቲስ ወይስ የሚቆይ ሄፓታይቲስ ኮዝ በማድረግ ይታወቃሉ። ሄፓታይቲስ እና ኢ አኩት ብቻ ናቸው። ሴልፍ ሊሚትድ ወይስ ክሮኒክ አያመጡም። ስፔሲፊካሊ ሄፓታይቲስ ቢ እና ሲ ኮመን ናቸው ሀገራችን ውስጥ። ግሎባሊ ሄፓታይቲስ ቢ እና ሲ ኮመን ናቸው። ሄፓታይቲስ ሲ ትሪትመንት አለ፣ ኩርድ ይሆናል። ሄፓታይቲስ ቢ ግን ትሪትመንቱን ብትጀምረው ኩርድ አይሆንም። ፕሬዘንቴሽናቸው ፋቲጋቢሊቲ፣ ብዙ ድካም ማለት ነው። አይናችን ቢጫ መሆን፣ እንደ ኢንድስቴጅ ደግሞ ሆድ ውስጥ ፈሳሽ እንዲኖር ወይስ አሳይትስ ተብሎ የሚለው ነገር ያመጣሉ። ትሪትመንታቸው ሄፓታይቲስ ሲ 8 ዊክ ትሪት በማድረግ ይድናሉ። ሄፓታይቲስ ቢ ግን ክራይቴሪያው ሁሉም ሰው ስላለ ብቻ ትሪትመንት አይጀምርም። አንደኛው ክራይቴሪያው በጉበት ኢንዛይም በማየት ነው። ሁለተኛው ደግሞ አልትራሳውንድ ላይ ጉበቱን በማየት፣ ሶስተኛው ሄፓታይቲስ ቢ ዲኤንኤ በመስራት ብዙ ጊዜ ከክሮኒክ ሲሆን 20 ሺህ በላይ በሚሆነ ሰዓት ትሪትመንት አለ። አንዴ ከጀመረ ትሪትመንቱን መቆም አይቻልም። እሺ፣ ሄፓታይቲስ ቢ ዋናው ዓላማ ፕሪቨንሽን ነው ማለት ነው። ፕሪቨንሽኑ እንዴት ነው? አንደኛው እናት ወደ ልጅ እንዳይተላለፍ በእርግዝና ጊዜ አሁን ካረንቲሊ ትሪትመንት አለ። ሁለተኛው ባሏ ፖዚቲቭ ከሆነ እሷ በመመርመር ወር እሷ ፖዚቲቭ ከሆነች እሱ በመመርመር ፕሮፊላክሲስ 3 ዶስ በመውሰድ 100% ይከላከላሉ ማለት ነው። ሶስተኛው ደግሞ አንድ ኒድል ሼር እና ያለ አግባብ ሴክሹዋሊ ኢንቮልቭ አለማድረግ፣ እነኚህ ፕሪቨንቴሽን ናቸው። አንድ ከያዙ በኋላ ደግሞ አልትራሳውንድ 6 ወር ውስጥ ስክሪን በማድረግ ካንሰር እንዳይሆን፣ ተጨማሪም ኤፍቢ የሚባለው አልፋ ፕሮቲን በመስራት እነኚህ ነው ስክሪን በማድረግ ጉበት መከላከል ይቻላል። በስቴት ካላችሁ በታች ላይ ኮመንት አድርጉ። ሌላ ጊዜ እንገናኛለን። ቻው።